ዋነኛና ዋነኛ ምክንያት እኔና ሳምሪ አንድ ላይ ስለሆንን በጣም ብዙ አይነት ስድቦች ደርሶያለው። ሁላችሁም የምታውቁት ነው። ከኔና ሳምሪ ከተገናኘን ጀምሮ ማለት ነው። ከመጀመሪያ ጀምሮ ያለውን ነገር ታሪኩን አንዳንድ ማስታወስ እፈልጋለሁ። እኔና ሳምሪ የዛሬ 7 ዓመት ነው የተገናኘ ነው። ያ ማለት ሳምሪን ያገኘኋት ይህንን የምናገረው ለሁሉም ግልጽ እንዲሆን ነው። አሁን መታችሁ የምታየው ሊኖሮች አሉ። ከመሀል መታችሁ ይህን ጉዳይ የምታውቁት ሊኖሮች አላችሁ። ይሄ ነገር በጣም መቆሚያ ነገር ስለሌለው እስከዛሬ ታግሼ ከሰው ልጅ ካሁን ይቀየራል ካሁን ዝም ይላል ብዬ ታግሼ ዝም ብዬ ነበረ። ይቅርታ ሙላ ተባብለን ብዙ ወደ ዩቱብ ትመጣላችሁ። እኔም ልሻቅልበት እንደምንነሱ ብቻ ነበረ። ሆኖ ሊሰራ አልቻለም። አንዴ ያው ስጋ ከሆናችሁ ድረስ አንድ ቤተሰብ ከሆናችሁ ምንም የምታደርጉት ነገር የለም እና ቤተሰብ ይቀድማል። ያው ቤተሰብ ነው። አንዴ ኦልሬዲ የባለቤቴ እናት ናት ብዬ በማሰብ ብዙ በትዕግስት በዝምታ ጸጥ በማለት በጣም ብዙ ትዕግስትን ለሚፈታተኑት ነገሮችን ሁሉ አሳልፌበታለሁ። አሁን ከመጀመሪያው ታሪክ ስመጣላችሁ ግልጽ እንዲሆንላችሁ እኔና ሳምሪ ከመገናኘታችን በፊት ሳምሪን የተዋወቋት ኢንስታግራም ለሳምሪ አንዳንድ ነገሮች እሷ ስለ ራሷ ስትነግራኝ ምናምን ከቤት መውጣት እንደምትፈልግ ከእናቷ ጋር ጥሩ ግንኙነት እንደሌላት ማንኛውም ሰው ከእናቱ ጋር ይጣላል። ስለዛ ጉዳይ እኔ የምገባበት ነገር የለም የኔ ጉዳይ ስላልሆነ ማለት ነው። ለምን በእናትና በልጅ መግባት ስለማልፈልግ እስከዛሬም ስወቀስበት የነበረው ከተመልካቾቹ ጭምር ከበፊት ጀምሮም የምትወቅሱ የነበራችሁ አንተ እናትና ልጅ አለያየህ፣ እናትና ልጅ አጣላህ፣ በጣም ብዙ አይነት አሁን ማፈርጠዋለሁ። ጂኬ ኢንተርቴንመንት ላይ ጠብቁ። ጉድና ማፈርጠው